ኢትዮጵያ በዓለም ታሪክ ታላቁ መዛግብት ስማቸውን ከፍ በማድረግ ካጻፉ ሀገራት መካከል አንዷ በመሆን ትጠራለች። ኢትዮጵያ ባለፈችበት የኋላ ታሪክ ጉዞ ውስጥ በሰራችውና ባበረከተችው ዘርፈ ብዙ ተግባሮች እስካሁን ድረስ እየተወሳ የሚኖረው ለወደፊት የማይረሳ ታላቅ ተግባር ከውን አልፋለች። ከመጀመሪያው የሰው ልጅ መገኛ ታሪክ የጀመረ ደማቅ አሻራ የማሳረፍ ጉዞ በአድዋ ድል ለመላው ጥቁር አፍሪካ ህዝብ የኩራትና ልሸነፍ ባይነትን ያላበሰ ተግባር ፈጽማለች። የስልጣኔ ቀንድል የድንቅ ታሪክ መነሻ የአክሱም ላሊበላ የፋሲለደስ ግንብ ጥበብ የጀግኖች መፍለቂያ የመቻቻል ተምሳሌት ኢትዮጵያ ከጥንት እስካሁን ለመላው ዓለም ምስጢር እንደሆነችና የብዙ ቁልፍ ጉዳዮች መክፈቻ የጨበጠች ሀገር እንደሆነች ይነገርላታል። ኢትዮጵያን እንዲ ቀለል ባለ ቋንቋ ለመግለጽ መሞከር ከንቱ ልፋት እንደሆነ መረዳትን በመምረጥ ለአሁን ግን ከውቅያኖስ በጭልፋ እንድሉ በጥቂቱ ስለ ኢትዮጵያ ልናስቃኛችሁ የወደድነው አንድ ዝግጅት አለን። ውድ ተመልካቾቻችን ከኛ ጋር በመሆን እንድትከታተሉ የአክብሮት ግብዣችን ነው። ቆሜ ለመርቅሽ እማ ሕይወትን መርቀሽ ሰተሽኝ እኔማ ይቀረኝ የምለው የሚቆጨኝ ባለም ኢትዮጵያ እድሜ ላንቺ ያላየሁት የተለያዩ ጽሁፎች በገጻቸው ስለ ኢትዮጵያ ለማስቃኘት ሲሞክሩ ከቅርቡ የ3000 ዓመታት ወዲህ ያለውን ታሪክ ብቻ በማንሳት የሚጀምሩ ሲሆን የተለያዩ በጥልቅ ኢትዮጵያን ያጠኑ ምሁራኖች እንዲሁም የተለያዩ የታሪክ ድርሳናት ማስረጃቸውን ያቀርቡ የኢትዮጵያ ታሪክ ከ3000 ዓመት በላይ የላቀ መሆኑን ያስረዳሉ። ኢትዮጵያ ጥንትና ቀደምት የዓለም ስልጣኔ መነሻ እንደሆነች የሚነገርላት ሲሆን እንደ ማስረጃ የአክሱምና ላሊበላ የጎንደር ፋሲለደስ እና ሌሎች ያልጠቀስናቸው ብዙ ማሳያዎች አሉ። የራሷ ብቻ የሆነ የመጻፊያ ፊደል ገበታ ያላት የራሷ ዘመን አቆጣጠር ያላት የብዙ ተፈጥሯዊና የግሏ የሆነ ሀብት ባለቤት ናት ኢትዮጵያ። ታዲያ እነዚህና ሌሎች ያልጠቀስናቸው ብዙ ጸጋዋ ለጥላት እንቅልፍ የምነሳ ጉዳይ ሆነና እስካሁን ድረስ የዘለቀ የውስጥና የውጭ ጠላቶች መነሻ አጀንዳ እንደሆነች ትገኛለች። ቆሜ ለመርቅሽ እማ ሕይወትን መርቀሽ ሰተሽኝ እኔማ ይቀረኝ የምለው የሚቆጨኝ ባለም ኢትዮጵያ እድሜ ላንቺ ያላየሁት ከዛም አለፍ ስል ደግሞ የተለያዩ ሀገር መንግስታት ስለ ኢትዮጵያ ብዙ ያሉ ሲሆን ከነዚህ ውስጥ ግብጽን ሲገዛ የነበረው ሄሮድስ የሚባለው ንጉስ ከክርስቶስ ልደት በፊት በ5ኛው ክፍለ ዘመን የነበረው ታሪክ ጻፊ የጥንቷን ኢትዮጵያ በጽሁፎቹ ላይ ይገልጻታል። መጽሐፍ ቅዱስ ላይም ብዙ ጊዜ የምትወሳ ስትሆን በተለይ ብሉይ ኪዳን ላይ የንግስት ሳባ ማክዳ ኢየሩሳሌም ሄድና ለንጉስ ሰለሞን ከባድ የሆነ ጥያቄዎችን ማንሳቷ ተጽፏል። ኢትዮጵያ ዛሬ ያላትን መልክ እንድትይዝ ያደረጋት ንጉስ ምኒልክ የንግስት ሳባና የንጉስ ሰለሞን ዘር መሆናቸው ይጠቀሳል። በ6ኛው ክፍለ ዘመን 548 ዓመተ ምህረት ማለትም በአፄ ገብረ መስቀል ዘመን የነብዩ መሐመድ ተከታዮች ወደ ኢትዮጵያ ተሰደው በመጡበት ወቅት የወቅቱ ንጉሶች ፍትሃወቅ ስለነበሩ መጠለያ በመስጠት ከህዝቦቻቸው ጋር አብረው በእኩልነት እንዲኖሩ ፈቅደው እስልምና ሃይማኖት በኢትዮጵያ እንዲያብብ ቢያደርጉም እንደነግራኝ መሐመድ አይነት ከኦቶማን ቱርኮች ጋር በማበር ከፍተኛ ክደት በመፈጸም ኢትዮጵያን ለመውጋት እንደተነሱ ይነገራል። ቆሜ ለመርቅሽ እማ ሕይወትን መርቀሽ
ሰተሽኝ እኔማ ይቀረኝ የምለው የሚቆጨኝ ባለም ኢትዮጵያ እድሜ ላንቺ ያላየሁት የለም። ከ1700 ዓመት ጀምሮ 100 ለሚሆኑ ዓመታት ኢትዮጵያ ማዕከላዊ አገዛዝ ሳይኖራት ቆይታለች። ይህ ዘመነ መሳፍንት ሲሆን 1869 ዓመተ ምህረት አጼ ቴዎድሮስ መሳፍንቶቹን ሁሉ አስገብረው ኢትዮጵያን አንድ አደርጓል። ከ1881 እስከ 1905 ዳግማዊ አጼ ምኒልክ በአፍሪካ ይዞታቸውን እያሰፉ የነበሩትን የአውሮፓ ኃይሎች ጥቃት በመከላከል ኢትዮጵያን በስርዓት አስተዳድረዋል። በዚያን ጊዜ ጣሊያን ኤርትራን በከፍል ቀኝ ገዝታ የነበረችበትና በ1880ዎቹ አጋማሽ ላይም ደግሞ ሙሉ ለሙሉ ቀኝ ገዝታ የነበረችበት ጊዜ ስለነበር ከሌሎች አውሮፓ ሀገራት በበለጠ ኢትዮጵያ አስጊ ነበረች። በ1880 ዓመተ ምህረት ግን እስከ ዛሬ ድረስ ዝነኛ በሆነው የአድዋ ጦርነት ኢትዮጵያ ጣሊያንን ድል በማድረግ በአፍሪካ የባዕዳን ገዢ ኃይሎች ያሸነፈች ብቸኛው ሀገር ሆናለች። የሰው ልጅ ክቡር ሰው መሆን ክቡር ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ዳግማዊ አጼ ምኒልክ የቀኝ ገዢዎቹን ወረራና መስፋፋትን በመመከት ድልም በመቀዳጀት ለኢትዮጵያውያን ብቻ ሳይሆን በባርነት ቀንበር ተጠምደው ለመማቀቁ ለመላው ዓለም ህዝቦች ከፍተኛ ክብርና ተስፋን አጎናጽፏል። በ1908 የዳግማዊ ምኒልክ ልጅ የሆኑት እቴጌ ዘውዲቱ ስልጣን ያዙ። የእሳቸው የቅርብ ስጋ ዘመድ የነበሩት ራስ ተፈሪ መኮንን ሞግዚት አስተዳዳሪና ወራሽ ሆነው ተሾመዋል። እቴጌ ዘውዲቱ 1922 ሲሞቱ ተተኪያቸው አጼ ኃይለ ሥላሴ ስልጣን ያዙ። ነገር ግን 1928 ዓመተ ምህረት የጣሊያን ኃይሎች ኢትዮጵያን ለአጭር ጊዜ ወረው ሲቆጣጠሩ ግዛታቸው ተቋርጦ ነበር። የፋሺስት ኃይሉ ኢትዮጵያን ለማዋረድ ለመዝረፍና ለመግዛት ለሁለተኛ ጊዜ ከፍተኛ ዝግጅቱን አጠናቆ 1928 ዓመተ ምህረት 300,000 ሰራዊት፣ 160 ቦምብ ጣይ አውሮፕላኖች፣ 450 ታንኮች፣ 2000 የመጓጓዣ መኪናዎችን በማሰማራት ድንበር አልፎ ጦርነት በመክፈት ከገጠር እስከ ከተማ ህዝቡን ያለ ርህራሄ ጨፍጭፏል። በዚህ የጅምላ ጭፍጨፋ ላይም የመጀመሪያውን ህይወት ያለውን ነገር ሁሉ የሚያጠፋውን ሙስታርድ ጋዝ የሚባለው ኬሚካል መሳሪያ በመጠቀም ታሪክ ይቅር የማይለውን ወንጀል ፈጸመ። በዚያ ክፉ ቀን የነጻነትና የሀገር ትርጉም የገባቸው የቁርጥ ቀን ልጆች በየአካባቢያቸው በመደራጀት በመምራትና ኢብሪተኞችን የፋሺስት ጦር መግቢያ መውጫ በማሳጣት ኢትዮጵያ ውስጥ በሰላም መኖር እንደማይችሉ ተስፋ አስቆርጠውታል። ከነዚህ ነበልባል የቁርጥ ቀን የኢትዮጵያ ልጆች መካከል ጠላትን በተከታታይ ዝርክርኩን አውጥተው ከደቡብ ያሳደዱትና በመጨረሻው ውጊያ ላይ ኢትዮጵያዊ በሚመስሉ ግን ኢትዮጵያዊ ያልሆኑ ሰርጎ ገብ ባንዳዎች ቆስለው የተያዙና በአሰቃቂ ሁኔታ የተገደሉት ውዱ የኢትዮጵያ የክፉ ቀን ልጅ ራስ ደስታ ዳምጠው ይገኙበታል። የሰው ልጅ ክቡር ሰው መሆን ክቡር ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው አጼ ኃይለ ሥላሴ ስለ ኢትዮጵያ ህዝብ ነጻነት እድገትና ድህነት ብዙ እንደለፉ የሚነገር ሲሆን የጠላትን ወረራ በማስመልከት ሊግ ኦፍ ኔሽንስ ጠይቀው ሰሚ ስላጡ ወደ እንግሊዝ አገር በመሰደድ ለ5 ዓመታት ታግለው የኢትዮጵያን አርበኞች ከብሪታንያ ጋር በማስተባበር ጣሊያን ተሸንፈው እንዲወጣ አድርገዋል። ፋሺስቶች በኢትዮጵያ ህዝብ ላይ ከፍተኛ ግፍ ከመፈጸማቸውም በላይ በኤርትራና በትግራይ ወንድሞቻችን ላይ ከፍተኛ የስነ ልቦና ጉዳት በማድረስ በአካባቢው ሰላም እንዳይሰፍን አድርገዋል። አጼ ኃይለ ሥላሴ እስከ 1966 ዓመተ ምህረት ድረስ ስልጣን ላይ ከቆዩ በኋላ በመትካቸው የጊዜያዊ ወታደራዊ ምክር ቤት ደርግ ስልጣን ይዞ ወታደራዊ ሶሻሊዝም አመራር ተመሰረተ። በዛን ጊዜ 59 ኢትዮጵያ ከፍተኛ ጥረት ያፈራቸው ምሁራን፣ ሚኒስቴሮች፣ ጀነራሎችና ንጉሳዊ ቤተሰቦች ሲገደሉ ንጉሱም በ1967 ዓመተ ምህረት በቤተ መንግስታቸው ውስጥ ተገድለው ተገኙ ከመባል ውጪ ጥርት ያለ መረጃ ይቀርብ አልነበረም። ከዚህ ክስተት በኋላ ሻለቃ መንግስቱ ኃይለማርያም እንደ ፕሬዝዳንትና እንደ ደርግ ሊቀመንበር ስልጣን ያዙ። ስልጣን ላይ በነበሩበት ጊዜም ከሶቪየት ህብረት ከኩባ ጋር ወዳጅነትና ትብብር ፈጠሩ። ለ17 ዓመታት የቆየው ይህ ወታደራዊ አገዛዝ
አገዛዝ በተከሰተው ድርቅና በሚከተለው የህብረተሰባዊነት ሪዮት የተነሳ በውጭና በውስጥ ኢትዮጵያ በሚቀናቀኑ ኃይሎች ርብርብ አገሪቷን ለወያኔ ኢህአዴግ አስረክቧል። በ1981 ዓ.ም የትግራይ ነጻ አውጪ ግንባር ሲነግ በመባል የሚታወቀው ከብሔረ አማራ ዲሞክራሲያዊ ንቅናቄ ቢያደን ከኦሮሞ ህዝቦች ዲሞክራሲያዊ ድርጅት ኦህዴድ ከብሔረ ደቡብ ህዝቦች ደኢህዴን ጋር አንድ ላይ ነን ብሎ ራሱን የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ በማለት በኃይል ተመሰረተም። ልክ ኢህአዴግን በበኩሉ ኢትዮጵያን ከ27 ዓመት በላይ ከመራት በኋላ በተነሳው ህዝባዊ የለውጥ ፍላጎትና መሻት ስልጣኑን ለለውጥ መንግስትና ለብልጽግና ፓርቲ አስረክቧል። ይህ እንግዲህ የኢትዮጵያ ታሪክ ከንጉሠ ነገስት ጀምሮ እስካሁን ያለው በውጣ ውረዶችና በልጆቿ መስዋዕትነት የዘለቀ ታሪክ ሲሆን አሁን ላይ ኢትዮጵያ አንጻራዊ ሰላም መረጋጋትና መካከለኛ ሊባል የሚችል የኢኮኖሚ ግንባታ ሂደት ላይ ትገኛለች። ነገር ግን በሀገር ደረጃ አልፎ አልፎ ብቅ ጥልቅ እያለ የሚፈትናት የሰላም መደፍረስ የኑሮ ውድነትና የዋጋ ንረት ለረጅም ጊዜ በፍቅርና መተሳሰብ ተዋዶና ተፋቅሮ በመኖር ህዝቦች መካከል የምታይ አለመግባባቶችና ግጭቶች እየፈተኗት ቢገኝም አሁንም ቢሆን የህዝቦቿ አርቆ ሐሳብነትና ነገን የተሻለ የማድረግ እንቅስቃሴ ላፍታም ቢሆን አልተስተዋጎለም። ውድ ተመልካቾቻችን በዛሬው ዝግጅታችን ወደ እናንተ ለማቅረብ ያሰናዳነው ፕሮግራም የስካሁኑ ነበር። በሌላ ፕሮግራም እስከምንገናኝ ቸር ሰንብቱልን። ቆሜ ልመርቅሽ ተቀበይኝ እማ ሕይወትን መርቀሽ ሰተሽኝ እኔማ ይቀረኝ የምለው የሚቆጨኝ ባለም ኢትዮጵያ እድሜ ላንቺ ያላየሁት የለም። አንገትሽ ራስሽን ችሎ ልየውና ማግስቱን